ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዶክተር ብሩ ነኝ። በዚህ ቪዲዮ በእርግዝና ጊዜ የሚከሰቱ የአባላዘር በሽታዎች ምንነት፣ ምርመራና ሕክምና እናያለን። ለመከታተል አብራችሁን ቆዩ። የአባላዘር በሽታ በግብረ ስጋ ግንኙነት ወይም በተለያዩ የሰውነት ፈሳሾች ምክንያት የሚተላለፍ በሽታ ነው። ከተለመዱ የአባላዘር በሽታዎች መካከል የሚከተሉት ይጠቀሳሉ። ጨጥ፣ ቂጥኝ፣ ክላሚዲያ፣ የብልት ኪንታሮት፣ የብልት ሄርፒስ፣ HIV እና የጉበት ቫይረስ ይካተታሉ። አዎ፣ ነፍሰ ጡር ሆኖ የአባላዘር በሽታ ሊይዞት ይችላል። እንደውም በእርግዝና ወቅት እርግዝናው አንዴ ስለተፈጠረ ድጋሜ መፈጠሩን ስለማይሰጉ ያለ ኮንዶም ራሱ ግንኙነት የሚያደርጉ ሰዎች አሉ። እነዚህ ሰዎች ላይ የአባላዘር በሽታ የመተላለፍ እድሉ በጣም ከፍተኛ ይሆናል። የአባላዘር በሽታዎች እርጉዝም ቢሆኑ ባይሆኑ ሕክምና የሚያስፈልጋቸው ከባድ ህመሞች ናቸው። እንደውም እርጉዝ ሲሆኑ ለራስዎት ጤና ብቻ ሳይሆን የሚሰጉት ለልጆትን ጤና መስጋት ይኖርቦታል። እንደውም አንዳንድ አባላዘር በሽታዎች በእርግዝና ጊዜ፣ በምጥ ጊዜና ጡት በማጥባት ጊዜ የመተላለፍ እድላቸው ከፍተኛ ይሆናል። አንዳንድ ጊዜ አባላዘር በሽታዎች ምንም ምልክት ላይኖራቸው ይችላል። ውስብስብ ችግሮችን እስኪያመጣ ድረስ ወይም የግብረ ስጋ አጋሮ እስኪመረመር ድረስ እርስዎ ላይ መኖሩን ላያውቁ ይችላሉ። ምልክቶች ከታዩ ግን የሚከተሉትን ያካትታሉ። ሽንት በሚሸኑበት ጊዜ ማመም ወይም ማቃጠል፣ ሽንት ቶሎ ቶሎ መምጣት ወይም የሽንት ቀለማው መቀየር፣ የብልት ወይም ብልት አካባቢ ማሳከክ፣ ከብልት የሚወጣ ያልተለመደ ፈሳሽ መኖር፣ በግብረ ስጋ ግንኙነት ጊዜ የሚሰማ ህመም መኖር፣ በአፍ በብልት ወይም በፊንጢጣ አካባቢ ቁስሎች፣ እብጠቶችና ኪንታሮቶች መኖር፣ ከወር አበባ ውጪ ከሴቶች ብልት ደም መፍሰስ፣ ትኩሳት፣ ማላብ፣ ብርድ ማለት፣ የአይን ኢንፌክሽኖች መኖር እና ክብደት መቀነስ ከሚጠቀሱ ምልክቶች የተወሰኑት ናቸው። የአባላዘር በሽታ ምልክት ይኖሮትም አይኖሮትም በእርግዝና የመጀመሪያ ክትትል ላይ የአባላዘር በሽታ ምርመራ ይደረግሎታል። በተጨማሪም የጤና ባለሙያት አስፈላጊ ነው ካለ ወደ ወሊድ በሚጠጉበት ጊዜ ምርመራው ሊደገም ይችላል። የአባላዘር በሽታ ምልክት ካለቦት ወይም በእርግዝና ጊዜ የአባላዘር በሽታ እንደ አዲስ ይዞኛል ብለው ካሰቡ በዛ ጊዜ ምርመራ ሊደረግሎት ይችላል። በተጨማሪም እርጉዝ ሆነው የአባላዘር በሽታ ከያዘ ሰው ጋር ግንኙነት ካረጉ በዛ ወቅትም ሊመረመሩሎት ይችላል። በአጠቃላይ ለአባላዘር በሽታ የሚደረጉ ምርመራዎች የደም ምርመራ፣ የሽንት ምርመራ ወይም ከብልት የሚወሰድ ናሙና ምርመራ ሊሆን ይችላሉ። ቅድም እንዳልኩት አንዳንድ የአባላዘር በሽታዎች በእርግዝና ወቅት፣ በምጥ ጊዜ ወይም ጡት በማጥባት ጊዜ ወደ ልጆች ሊተላለፍ ይችላል። እንደ ቂጥኝ ያሉት የእንግዴ ልጅን በማቋረጥ ማህፀን ውስጥ ያለውን ልጅ ይበክላሉ። እንደ ጨቅ፣ ክላሚዲያ፣ የብልት ሄርፒስ፣ ሄፓታይተስ ቢ እና የብልት ኪንታሮት ያሉት ደግሞ በምጥ ጊዜ ወይም በወሊድ ጊዜ ወደ ልጆች ሊተላለፉ ይችላሉ። HIV ደግሞ በሁለቱም መንገዶች ሊተላለፍ ይችላል። የአባላዘር በሽታ ወደ ልጆች ሲተላለፍ የሚከተሉትን ተጽዕኖዎች ያስከትላል። ልጆ ሲወለድ ዝቅተኛ ክብደት ኖሮት ወይም ከ2.5 ኪሎ ግራም በታች ሆኖ እንዲወለድ ሊያደርግ ይችላል። ልጆ ላይ የአይን ኢንፌክሽን ሊያስከትል ይችላል። ይህም በደም ከቀጠለ የአይነ ብርሃን ማጣት ሊያስከትል ይችላል። ልጆ ላይ የሳምባ ምች ሊያስከትል ይችላል። በህፃኑ ውስጥ ከባድ የደም ኢንፌክሽን ሊያስከትል ይችላል። ልጆ ላይ የአይምሮ ውስንነት ሊያስከትል ይችላል። እንዲሁም ለመስማት ችግር እና ለማጅራት ገትር በሽታ ሊያጋልጠው ይችላል። በተጨማሪም ስር የሰደደ የጉበት በሽታ ሊያስከትልበት ይችላል። የከፋ ደረጃ ከደረሰ ደግሞ ልጁ ከመወለዱ በፊት ህይወትን ማለፍ ሊያስከትል ይችላል ወይም በጨቅላነት ወራት ውስጥ ህይወቱ ሊያልፍ ይችላል። የአባላዘር በሽታ እርጉዝ በሆኑ ሴቶች ላይ እርጉዝ እንዳልሆኑ ሴቶች ሁሉ የሚያስከትተው ምልክቶች አሉ። ከዚህም በተጨማሪ ግን የሚከተሉትን ሊያስከትል ይችላል። አንደኛ፣ ያለ ጊዜው መውለድ ወይም ያለ ጊዜው ምጥ መምጣት። ይህም ማለት ልጁ መወለድ ከነበረበት ጊዜ በፊት ቀድሞ የሚመጣ ምጥ ወይም ከ37ኛው ሳምንት በፊት የሚመጣ ምጥ ሲሆን ህፃኑና እናትየዋ ላይ የተለያዩ ጉዳቶችን ሊያስከትል ይችላል። ሁለተኛ ደግሞ ከወለደች በኋላ ማህፀኗ ላይ ኢንፌክሽኖች ሊኖሩ ይችላሉ። በተጨማሪም ደግሞ ወደፊት የመውለድ አቅሟ ላይ ችግር ሊያስከትል ይችላል። የአባላዘር በሽታ በእርግዝና ወቅት የሚኖረው ሕክምና የሚወሰነው በበሽታው አይነት፣ ህመሙ ምን ያህል እንደገፋና እርግዝናው ምን ያህል እንደገፋ ላይ ነው። ህመሙ የባክቴሪያ ህመም ከሆነ ለምሳሌም እንደ ጨጥ፣ ቂጥኝ ወይም ክላሚዲያ ከሆነ በመርፌ የሚሰጥ ወይም በአፍ የሚዋጥ ኪኒን መድኃኒቶች ሊታከሙ ይችላሉ። በቫይረስ የሚከሰቱ ህመሞች ከሆኑ ለምሳሌ እንደ ብልት ሄርፒስ፣ ሄፓታይተስ ቢ ወይም HIV ከሆነ ሙሉ ለሙሉ ላይፈወሱ ይችላሉ። ነገር ግን ህመሙ ወደ ልጁ እንዳይተላለፍ የሚደረጉ የተለያዩ ህክምናዎች አሉ። እዚህ ጋር ማስተዋል ያለቦት ህፃኑን ወይም ጽንሱን ሊጎዱ የሚችሉ መድኃኒቶች ስላሉ መድኃኒት በሚወስዱበት ጊዜ ጥንቃቄ ማድረግ አለቦት። ያለ ሐኪም ትዕዛዝ ምንም አይነት መድኃኒት መውሰድ የለቦትም። በእርግዝና ወቅት የሚከሰቱ እያንዳንዱ የአባላዘር በሽታ ህክምናና ምንነት በዝርዝር ማወቅ የሚፈልጉ ከሆነ ኮመንት ሴክሽን ላይ ያስቀምጡልን። የማህፀንና ጽንስ ስፔሻሊስት ማማከር ከፈለጉ የዊኬር መተግበሪያን ከፕሌይ ስቶር ላይ አውርደው ይጠቀሙ። ቪዲዮን ላይክ በማድረግ እና ቻናላችን ላይ ሰብስክራይብ በማድረግ ቪዲዮን ይጨርሱ። ቸር ሰንብቱ።